አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ባርዲዮልና ጎል አግብቶ አሸንፎ የሚወጡት ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው? እኔ አልገባኝም ጀማው እንዴ። አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነ ሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን ማየው እያየው ነው። ጠንቀቅ በል ፕሪሚየር ሊጉን እንድበላ የረዳኝን ቦርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፏል ምን አይነት አሰላለፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ማን ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል። ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አይደል ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ማን ይሄ ሰውዬ ማግባት አለበት። አሁን ይል ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል። ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው። ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት። ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ነው። ገብቷችኋል። ያን ነው መጀመሪያ ማሰብ ያለበት። ሲስተማችሁ በትክክል እየሰራ እንዳልሆነ ተረዱት መጀመሪያ። ቼርኪ በጣም ነሰሰሪ ሰው ነው። ይዞ የትምህርት የወሰደበት ይመስለኛል። ግን ቦርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጫወቱት። ያሁላ ተጫዋች ሽጠው ማን በጣም ነው የሚችለው? ማርኮ ሮስን ታውቁታላችሁ አይደለም? ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው። ዘንድሮ ኩክ የሚያደርግ ይመስለኛል። አሪፍ ሉኝ ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው የምልሽ። ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽም ምናምን፣ ደስታ ላይ ነው ያለሽው፣ ካምባክ ሰርሻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካን ሬት ማድረገው ማናጀር ቢሆንም ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባ አይደል? አሁን ነው ወጣ ሄሌዛም እንደሚመስል እቴ ተካዜ ውስጥ የገባ ነው የሚመስለው። 2-1 ጋቫርዲዮላ ያበደ ጎል። ቸርኪ ነው ስራዋን የሰራችው። ማን ቸርኪ እንደሚያዋጣ፣ ሪኮሉዩዝ እንደማይረባ፣ ግሪሊሽ እንደማይረባ፣ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ። በዚህ ሊግ ነው የምልህ አባቴ። የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት። ሁለት አታገባበትም ነበር። ለማንኛውም ኮንግራቹሌሽንስ፣ ቪክትሪ ኢዝ ቪክትሪ። ገባሻል? አሁን አሰብስበን እንጠብቃለን። ሊቬና ሃንግማን አለው ዛሬ ሊቬ፣ ነገ ሃንግማን ማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን። ወይኔ እግዚአብሔርን ቼርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ልታሲስት ሪኮሉዝን ታቃጥለኛለህ። ነጭ ጸጉሬ ነጭ እስኪሆን ምንም አይጠቅምም። ኮሪኮሪስ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ። ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረስካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የእሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው ባውዲ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅን እዚህ ቲም አልየው በቃ አልፈልግም። ዛትሲት ግባ ምድረ ቋጣሪ እየሰራ የነበረውን ቪዲዮ አጥፋው። ልታበሽቅ እየሰራ የነበረውን ቪዲዮ ተሸንፈዋል ለበለ ልትሰራ የነበረውን ቪዲዮ አጥፋው። በሁለት ተከላካዮች 2-1 ከመመራት ባለቀ ሰዓት አሸንፈን ወተናል። ኤንዞ ማሬስካ መጀመሪያ በመጥፎ ነገር ነው መጀመሪያው። አንተ ሰውዬ እንዳታሳድበኝ። ሴሜኒዮ ምንም የሚጠቅም ነገር እየሰራ አይደለም። እስከ 90 ደቂቃ አታጫውተው በኢየሱስ። አንድ ደህና ነገር ሳይሰራ እንዴት አንድ ጥሩ ነገር ሳይሰራ እንዴት ይወጣ? ቸርኪን ደግሞ ቤንች ማድረግ እንደሌለብህ ይሄው አሳይ። ለጋርዲዮላም እንደዚህ ጥሩ ነገር ቀይሮ ሲያስገባው አድርጎ ነው እጅ የሰጠው ጋርዲዮላ። አንተ መላጣ እጅ ስጥ።
ማሬስካ ከዚህ በኋላ ቸርኪን ቤንች ላይ ማየት አልፈልግም። ኮርና ማለት ነው ሴት ፒስ። ባለፈው አመት አርሰናል ሲያሰቃዩን እንደነበረው ነው ዘንድሮ እንደውም እኛ ሴት ፒስ ነው የምንፈልገው። ይሄ የሚገርም ቴስት አገባ። ከዛ ቸርኪ እዛ ጋር አሻቸው ኮንፊደንሱን አይቷል ኳስ ላይ። ሁለተኛ ቤንች ላይ እንዳታስቀምጥ ቸርኪን። ግቫርዲዮል ደግሞ ተከላካይም አጥቂ ነች። ጨረሰች። ለጨዋታው በደንብ እናወራበታለን። ቋጣሪ ግን ትበሽቃለ። ማትገመት ሆን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስማም እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬን ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቸርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቸርኪ መቀመጥ የሌለበት ተጫዋች ነው። ከምሬን ነው የምላችሁ። ዋው ቃላት የለኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ። እኔ በተረፈ ማለት ነው በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከመሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመተው ሰው ይልሃል አባቴ። እኔ ነግሬሃለሁ፣ ዋንጫው የኔ ነው። ምን አይነት ካምባክ ነው ያደረግነው? ህዝቡ ሰፍ ብሎ እኔን ለማስለቀስ እኔ ላይ ሙድ ለመያዝ እያንዳንድሽ ተዘጋጅተሽ ነበር። ያበደ ጨዋታ ገና የመጀመሪያ ጌሙ ነው። የተሟላ ስኳድ ሳይኖረን ያበደ ጌም ያደርግ ነው ማለት ነው። አረ ይመቸን። እንኳን ደስ አላችሁ ሲቲ ፋሚሊ። ነግሬያችኋለሁ። ኤንዞን እመኑት፣ ሲቲን እመኑት። መጨረሻችሁ ደስታ ነው የሚሆነው። እኔ ነግሬያችኋለሁ። በጣም ያበደ ጌም ነበር። የመጀመሪያው ጌም ፕላን ትንሽ ችግሮች ነበሩበት። ሰከንድ ሃፍ በደንብ አስተካከለ። ከዛ በኋላም መቀየር ያለበትን እንዳለ ቀይሮ አስገባ። የሚገርም ውጤት ይዘውን መጣን። እንግዲህ አንድ ብለን ጀምረናል ማለት ነው። የማሬስካ አንድ ካሁን በኋላ ዋንጫ ነው የምትቆጥረው። የአሸነፍነውን ጨዋታዎች ሳይሆን ዋንጫ ነው የምትቆጥረው። እንኳን ደስ አላችሁ ሲቲ ፋሚሊ፣ ይመቻችሁ። ማብራት የለም ግን ደስ ብሎኛል። ዝም ብዬ መንገድ ላይ ነው የምሰራው። በጣም ደስ ብሎኛል። አሪፍ ጌም ነበር። ማርክ ጉይን 6 ላይ አስቡት። ይሄ ነው ባይዚ አሰልጣኝ ማለት እንደዚህ ነገር የሚያመጣ ነው። ስቲል የሊጉ ምርጡ አሰልጣኝ ነው የምልበት ምክንያት ይሄ ነው እና በጣም ደስ ብሎኛል። ይመቻችሁ። 5 ደቂቃ ቦርንዬ 5 ደቂቃ መከላከል ብቻ አገተሻል። ቦርንነት ስህተት ሰራሽ። ሐራም ነው የሰራሽው። እኔ ለሞላ ተከላካይ እኛ ጋር ተትረፍርፎ እንደዚህ የሚከብድሽ መሆኑን ካወቅሽ አትወስጂም። 2-3 ያሳዝናል። ፈላው ግን ወደ ጥልቁ እየሄድሽ ነው። ምንም ወከባ ብለሽ በአጥቂዎቹ ሲያቀተሽ ሃላንድን ጸጉሩን አስላጨሽ አቀታሽ በነግቫርዲዮና በጉዬ። ለማንኛውም ኢንዞ ማሬስካ አንፋታም ለማለት ያክል ነው። የዛሬው ቋጠሮ አልተሳካም። ቦርንማውዝ ግን ያሳዝናል። ወገን ፈጣሪና ቸርኪ ተያይዞ ነው የተፋችሁ ከኔ ምላስ ማለት ነው። እንዲህ ነበር ጥቅልል አድርጌ የምጎርሳችሁ። ትናንት እንደዛ እንደተላላጣችሁት ቦርንማውዝ ምን አይነት ትልቅ ስህተት ነው። ስለ ጨዋታው እናውራ ማለት ነው። በዚህ ጨዋታ ማሬስካን አለማድነቅ ከባድ ነው ማለት ነው። የሆነ ዲስትሮይት ተጫዋች ስለሌለው ሚድፊልዱ ላይ ማርክ ጌይን የተጠቀመው። እኔ መጀመሪያ እንደውም ጄምስ መስሎት ነው ይሄ ልጅ ይሄ ሰውዬ ምናምን ነገር እያልኩ ነበር ማለት ነው። ማርክ ጌይ በትክክልም ኳስ ስለሚችል ለዛ ቦታ ይሆናል፣ ኳስም ይችላል። ከዛ ውጭ ደግሞ ቁርጥ እያደረገ የማስቀረት አቅምም ያለው አይነት ተጫዋች ስለሆነ ተጠቀመው። የሱ ሰርቷል፣ በትክክል ነው የሰራው ማለት። ከዛ በዘለለ ግን ራይት ባክ ላይ ነበረ ትልቁ ስህተት። አንዳንድ ተጫዋቾች ግን ይመስለኛል ይሄ በተፈጥሮ ቦታቸው ከምታጫውቷቸው መቻቸው ቦታ ይልቅ የማይመቻቸው ቦታ ላይ በደንብ ይሰራሉ። እንደዛ ማሰብ ጀምሬያለሁ ማለት ማዝራይ እንደተመለከታችሁት ሞሮኮ ላይ ሊፍት ሲጫወት እንዳለው አቅም በእርግጥ አታኪንጉ ላይ ባይረዳም፣ ማንኛውም ግን ይሄ ልጅ ፕሪሲዝን ላይ ሌፍት ባክ በጣም የሚገርም ነው የነበረው። ዛሬ ምን ያክል ስህተቶችን ሲሰራ እንደነበር አይታችኋል። ታቨርነር ያስቆጠረው የመጀመሪያው ጎል ሲቆጠር የሱ በጣም ትልቅ ክፍተት ነው። አታኪንጉ ላይ እየረዳችሁ አልነበር። ኢቭን ሌላ ኳስ ምን አባውነ ነው የሳትከው ታቨርነር። ካገባው ጎል እኮ ይሻል። ገባው ጎል ታይሚንግ፣ ኢቭን የመታበት እግር ምናምን በጣም የሚያስደንቅ አጨራረስ ነበር። ምን ሆነ ነው ያራዳል ያን ኳስ እንደዛ አይነት ሹት የመታው ዶናሩማ ያወጣው ለአይነት ትልቅ ስህተት ነው። እዛም ላይ ሪኮሊስ በጣም ሲያስታ ነበር። እሷን ቀይሮ ካስወጣት በኋላ የተሻለ ሆኗል ማንቸስተር ሲቲ ማለት። ቸርኪ የሚባለውን ግን የምታስቀምጡበት ምክንያት ፔፕም የሆነ ታይም ላይ ሲያስቀምጠው ራስህ ማሬስካ በጣም ትልቅ ጥያቄ የሆነ ሜቢ ኦፍ ደቦል ምናምን ልትሉ ትችላላችሁ። ግን እንዴ እሱ በጣም ነው ኦፍ ደቦል ያለውን ድክመቱን ኦር የሆነ ለገምተኛ አይነት ተጫዋች እንኳን ቢሆን ማለት ነው ኦን ደቦል ከማንም በላይ ነው የሚሰጥ። እንደው ገባ 2 አሲስት ነው ያደረገው። ኮር ነው የሚገርም ኳስ ጣል አደረገልህ። ያን ኳስ እንዴት እንዳሾለከው አይታል። ኳስ በያዘ ቁጥር ቲሙን እንዴት እንደሚያረጋገው ብቻውን የ5 ሰው ስራ ምናምን ሰርቶ
ሶስት ሰው ጋር ተጫውቶ ምናምን ነገር ይመጣል ከቦርንሞዝ ሶስት ተጫዋቾች ጋር ማለት በጣም ነው የሚችል። ለምንድነው ቤስት ማታደርጉት? ልጁ መቀመጥ ጭራሽ ያለበት ተጫዋች አይደለም እግዚአብሔርን። ለማንኛውም ሲቲ ያሸንፏል። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ለጥቂት የአራዳ ልጆች የኤንዞ ማሬስካ ስህተት ሰርተው ነበረ ትናንትና። ማይክል ካሪክ የከተማው ተቀናቃኛቸው ቡድን ማለት ነው እንደዚሁ እንግዲህ በነ ኮቢ ማይኖ ላይ በሰራው ስራ ማለት ነው ዋጋውን ከፍሎ እንደወጣ የሚረሳ አይደለም። ዛሬም በቦርንማውዞች ከበር ላይ ነው ማንቸስተር ሲቲ የተመለሰው። ያው የፔፕ ጋርዲዮላ መንፈስ አለ፣ ነገር ግን ማንቸስተር ሲቲ ወዙን አጥቷል። የአራዳ ልጆች ማለት ነው ከኤርሊንግ ሃላንድ ጸጉር መቆረጥ ጀምሮ ማለት ነው እንደዚሁም ደግሞ ማርክ ጌን ምን ይሁን ነው። አንዳንዴ ማሬስካ ደግሞ የራሴን አካሄድ ሄዳለሁ ብሎ ለጥቂት ተርፏል ማለት ነው። የነሪያን ቸርኪ ቤንች መሆን ምናምን ግራም ያጋባ ነበር። ለማንኛውም ተቀይረው ገብቶ መስራት ያለባቸውን ሰርተው 3 ነጥባቸውን ይዘው ወጥቷል። ያው ምንም ጥያቄ የለውም ለሻምፒዮን ከሚገመት አንድ ክለብ የሚጠበቅ ሜንታሊቲ ነው ይሄ። ነገር ግን የማንቸስተር ሲቲ የሆነ በቃ ያጣው መንፈስ አለ ብዬ አስባለሁ። የአራዳ ልጆች እስቲ ሀሳብ አስተያየት የናንተ ነው። ሼር ኮፕሊንክ እየተደረገ ሂዱበት፣ ይመቻችሁ። ማንቸስተር ሲቲ በጭንቅ ተፈትኖ በርነማውዝን በመጨረሻ 5 ደቂቃዎች በተቆጠሩ 2 ጎሎች አማካኝነት ካምባክ በመስራት 2-1 በማሸነፍ ፕሪሚየር ሊጉን በ3 ነጥብ መጀመር ችሏል። ለኤንዞ ማሬስካ በጣም አስጨናቂ ጨዋታ ነበር፣ ግን ቆንጆ አጀማመር ከማንቸስተር ሲቲ ጋር ማድረግ ችሏል። በዚህ ጨዋታ ላይ በርነማውዞች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ሙሉ 90 ደቂቃ ከማንቸስተር ሲቲ ጋር አንገት ለአንገት ነበር ተናንቀው የነበረው። በበርነማውዝ በኩል 26ኛው ደቂቃ ላይ ታቨርነር ጎል አስቆጥሮ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ ውጤቱን አስጠብቆ ለረጅም ደቂቃዎች ቢጓዙ ማንቸስተር ሲቲዎች 85ኛው ደቂቃ ላይ ማርክ ጉሂ እንዲሁም 92ኛው ደቂቃ ላይ ቫርዲዮል ባስቆጠራቸው ጎሎች አማካኝነት ካምባክ በመስራት 2-1 ማሸነፍ ችለዋል። ውጤቱ አይገባቸውም ማለት አስቸጋሪ ይመስለኛል። ራያን ቸርኪ የዚህ ጨዋታ ልዩነት ፈጣሪ ነበረ። ተቀይሮ ገብቶ 2 የሚገራርሙ አሲስቶች ማድረግ ችሎ ነበር። በተለይ ለቫርዲዮል ያደረገለት አሲስት ወርልድ ክላስ የሆነች አሲስት ነበረች። ለማንቸስተር ሲቲ መልካም የሚባል ጅማሬ ይመስለኛል። ኤሊዮት አንደርሰን ተጎድቶ መውጣቱ በዚህ ጨዋታ ላይ አሳሳቢ ይመስለኛል። ከዚህም በተጨማሪ ደግሞ ሴሜኒዮ በጨዋታው ላይ ለኔ ሲያደርግ የነበረው ፐርፎርማንስ ጥሩ ነበረ ለማለት በጣም ያስቸግረኛል። ከዛ ይልቅ ጎል አስቆጣሪው ማርክ ጉሂ ካለቦታው ተሰልፎ ከሁለቱ ፒቮቶች አንዱ ሆኖ ሚድፊልዱ ላይ በጣም የሚገርም ፐርፎርማንስ ነበረው። ጎሉን ማስቆጠር ችሎ ነበረ። ስለዚህ በጣም የሚገርም ጊዜ ነበር ያሳልፈው በጨዋታው ላይ። ማንቸስተር ሲቲ በመጨረሻም በጭንቅ ተፈትኖ ቢሆንም በርነማውዝን 2-1 ማሸነፍ ችሏል ማለት ነው። በርነማውዞች ከአዲሱ አሰልጣኛቸው ማርኮ ሮዝ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታቸውን በሽንፈት ጀምረዋል ማለት ነው። ስለ ጨዋታው እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ።